በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 2 በዚች ቀን ጻድቅ ኢዮብ አረፈ። ለዚህም ጻድቅ በዘመኑ እንደ እርሱ ያለ እውነተኛ ደግ ሰው እንደሌለ በቅዱሳት መጻሕፍት ስለ እርሱ እንደተነገረ እግዚአብሔር መሰከረለት። ሰይጣንም ቀንቶበት በገንዘቡና በልጆቹ ላይ ያሰለጥነው ዘንድ ወደ እግዚአብሔር ለመነ። የጻድቅ ኢዮብ ትዕግሥት እግዚአብሔር ስለሚያውቅ አሰለጠነው። ለመጪው ትውልድ አርአያና ምሳሌ እንዲሆንም ፈቀደለት። ስለ እርሱም ሐዋርያው ያዕቆብ በመልእክቱ እነሆ የጻድቅን ኢዮብ ትዕግሥቱን ሰምታችኋል አለ። ከዚህም በኋላ በአንዲት ቀን ገንዘቡን ሁሉ ጠፋ። ሥጋውም በደዌ ሥጋ ከራሱ እስከ እግሩ ድረስ ተመታ። በዚህም በአስጨናቂ ደዌ ውስጥ ኖረ። እግዚአብሔርንም አመሰገነው። አንዲት ቃል እንኳን በፈጠረው እግዚአብሔር ላይ አላጉረመረመም። ነገር ግን የተወለደባትን ቀን ረገመ። እንስሶቹና ገንዘቡ ሁሉ በጠፉ ጊዜ እግዚአብሔር ሰጠ፣ እግዚአብሔር ነሣ፣ የእግዚአብሔር ስም የተመሰገነ ይሁን አለ። በዚህም መከራ በነበረበት ዘመናት በተራራ ላይ ተጥሎ ሳለ የወዳጆቹና የሚስቱን ዘለፋ በዝቶበት ነበር። እርሷም እንዲህ ብላ መከረችው፣ እስከ መቼ ድረስ በምኞነት ትኖራለህ? እንግዲህስ ስደበውና ሙት። ዳግመኛም እግዚአብሔር ደጅ አጣጥነው፣ መከራውንም እታገሣለሁ፣ የቀደመውንም ኑሮዬን ተስፋ አድርጋለሁ ትላለህ አለችው። እንግዲህስ እንዳትል ከዚህ በኋላ እነሆ ስም አጠራርህ ጠፋ። ሴት ልጆችህና ወንድ ልጆቼ ሞቱ። እኔም 9 ወር ሳለቅስ ሳምጥ ስወልድ ላይረቡኝ ላይጠቅሙኝ በከንቱ ደከምኩ። አንተም በግመል ተውጠህ በትል ተከበህ ትኖራለህ። ሌሊቱን ሁሉ ስትዛብር ታድራለህ። እኔም እየዞርኩ እቀላውጣለሁ። ከአንዱ አገር ወደ አንዱ አገር፣ ከአንዱ ቤት ወደ አንዱ ቤት እሄዳለሁ። ከድካሜ በእኔ ላይ ከመጣው ከችግሬ ያርፍ ዘንድ ከጠዋት ጀምሮ ፀሐይ እስኪገባ ድረስ እጠብቃለሁ። አሁን ግን እግዚአብሔርን የማይናገር ቃል ተናግረኸው ሙት አለችው። ኢዮብም ሚስቱን እየተመለከተ ሰማት። ሥርዓት እንዳልተሠራላቸው ከአሕዛብ ሴቶች እንደ አንዲቱ ተናገርሽ። ከዚህ ቀድሞ በጎን ነገር ከእግዚአብሔር እጅ ተቀበልን፣ ከዚህ በኋላ መከራውን እንታገሳለን አላት። በዚህም ባገኘው መከራ ሁሉ ኢዮብ ጌታውን የበደለው በደል የለም። ኢዮብም ወርቅ በእሳት እንደሚፈተን ፈጽሞ ተፈተነ። እግዚአብሔር በደመና ውስጥ ተነጋገረው። ከተናገረውም በኋላ ከደዌው ፈወሰው። ጥሪቱንም ሁሉ ከቀድሞ እጥፍ አደረገለት። ሌሎችን ልጆች ሴቶችና ወንዶችንም ሰጠው። ኢዮብም ከደዌው ከተፈወሰ በኋላ 107 ዘመን ኖረ። የኖረውም ዘመን ሁሉ 248 ዓመት ነው። በበጎ ሽምግልና እግዚአብሔርን አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ሰው ጸሎት ይማረን፣ በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። በዚችም ቀን የመንፈሳዊ ማኅበር አባት የጳቁሚስ ረድእ የከበረ አባት ቴዎድሮስ አረፈ። ይህም አባት በገድል የተጠመደ ትሑት፣ ቅን፣ ታዛዥ፣ በጎ ሥራንም ፍጹም የነበረ ነበር። ከአባ ጳቁሚስም ዘንድ ከታናሽነቱ ጀምሮ መነኮሰ። ለፈጠራው እንደሚገባ ታዘዘ። ስለዚህም አባ ጳቁሚስ እጅግ ወደደው። በላዩም የመንፈስ ቅዱስ ጸጋም አድራበታለችና በአንዲትም ለሚኖሩበት መነኮሳት ሁሉ አጽናኝና አረጋጊ ሆነ። ጥበብና እውቀትም ነበረውና በዕድሜው ሕፃን ሆኖ ሳለ አባ ጳቁሚስ ገሳጭና መካሪ አድርጎ ሾመው። ከአባ ጳቁሚስም ዕረፍት በኋላ በአባቱ በአባ ጳቁሚስ ፈንታ አበምኔት ሆኖ ተሾመ። ይህም አባት ትሕትናው የበዛ ነው። ከዚህም ከኃላፊው ዓለም ክብር ይሸሽ ነበር። የአገልግሎትን በጎ ሥራ ፈጽሞ ወደ ወደደው እግዚአብሔር ሄደ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ሰው ጸሎት ይማረን፣ በረከቱ ለሁላችን ትድረሰን ለዘላለሙ አሜን። በዚች ቀን ከአባ ኤሲ ጋር 22 ሰዎች በሰማዕትነት ሞቱ። በረከታቸው ከእኛ ጋር ለዘላለም ትኑር አሜን። ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡልህ ይልቅ የዳይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉን አእላፍ መላእክት እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግላን እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበት የጉባኤውን ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውንና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችንም በአንድነት ይማረን። ኢየሱስ ክርስቶስ ሁላችንም በአንድነት ይማረን።
ኢየሱስ ክርስቶስ ሁላችንም በአንድነት ይማረን። ወስብሐት ለእግዚአብሔር።